ሰላም እንዴት ናችሁ? ዛሬ እንግዲህ ልናቀርብላችሁ የመጣ ነው እዚህ አብዛኞቻችሁ የምታውቁት አብዛኛው የኢትዮጵያ ቢዝነሶች እየተጠቀሙት ያሉ ወይም ደግሞ በመጠቀም ላይ የሚገኙት የኦዱ ኤአርፒ ሲስተም ላይ ያለ ፊቸር ነው። እንደምናውቀው ኦዱ የተለያዩ የሞጁሎችን ለቢዝነሶች ኦፈር ያደርጋል በተለያዩ ቢዝነስ ሴክተር ላይ ለሚገኙ። ከዛ ውስጥ ደግሞ አዲስ ኦዱ ቨርዥን 19 ላይ የተካተተ የኦዱ ኤአይ ተጠቅመን እንዴት ስራችንን ማቅለል እንችላለን የምትል አንድ ሲናሪዮ ወስደን አጠር ያለች ሴሽን አዘጋጅተንላችኋል። እሷ እንድትከታተሉ ነው ማለት ነው። የወሰድነው እንግዲህ እንደ ኤግዛምፕል አንድ የሪል ስቴት ላይ ያለ ድርጅት ነው ብለን እንውሰድና ቲፒካሊ ሪል ስቴት ላይ ያሉ ሪፖርቶችን በዚህ መልኩ ነው እንግዲህ ሴልስ ማናጀሮች የሚከታተሉት። እንደምታዩት በጣም ኢዚ ነው። የምንፈልገው መረጃ በአንድ አግኝተን መስራት ይከብደናል። የ3 ወር የ6 ወር ሴልሳችንን በቀላሉ ለማወቅ ይከብደናል። እያንዳንዱ ሪፖርት እያየን ነው የምናወጣው እና ይሄ ስራችንን አሰልቺ ያደርግብናል። ይህንን አዲሱን የኦዱ ኤአይ ተጠቅመን እንዴት ሪፖርቱን በቀላሉ ማውጣት እንደምንችል አንዴ እናያለን ማለት ነው። ኦዱ ቨርዥን 19 ነው አሁን እየተጠቀምኩ ያለሁት። ካረንትሊ 19.3 ደርሷል ኦዱ። በቅርቡም ኦዱ 20 ያወጣሉ ማለት ነው። በየጊዜው ራሳቸውን አፕግሬድ እያደረጉ የሚል ሲስተም ስለሆነ ዩዘሮችም እንግዲህ ካረንትሊ እንደምታውቁት የኤጅ ኦፍ ኤአይ ነው። ኤአይን ተጠቅመን ደግሞ የአርፒያችንን እንዴት እናዘምናለን የሚለውን ፕሪንሲፕል እየተከተለ የመጣ ፕላትፎርም ነው ኦዱ። ወደፊት በክሊክ አድርገን ገብተን ሪፖርቶችን ከማውጣት ከምንጠቀመው የአርፒ እና ከምንጠቀመው ሞጁል ማውጣት ቀርቶ ኤአይን ተጠቅመን ሲምፕሊ በማዘዝ የምንፈልጋቸውን ሪፖርቶች፣ አክሽኖች ማካሄድ እንችላለን ወደሚለው እየሄድን ያለበት ወቅት ነው እና ኦዱም ወደዛ ፕሪንሲፕል እየተጠጋበት ያለበት መንገድ ነው። ከረንትሊ ሊሚትድ ፊቸሮች ቢኖሩትም ግን አንዱን ወስደን እንዴት ማየት እንችላለን የሚለውን ኤአይ ሞጁል መጀመሪያ ኢኔብል አድርጌያለሁ። እዚህ የምንጠቀምበት ኦዱ ላይ ፕላትፎርማችን ላይ እዚች ጋር እንደምታዩት ኤአይ ሞጁላችን አለች። ከረንትሊ ማድረግ የምፈልገው አክሽን ፎር ኢንስታንስ የዚህን ዓመት የሴልስ ሪፖርት አውጣልኝ ፓይ ቻርትን ተጠቅመ አውጣልኝ ከሆነ የግድ ሴልስ ኦርደር ላይ እዚህ ገብቼ ወይም ዳሽቦርድ ላይ ገብቼ የሴልስ ሪፖርቱን ፊልተር አድርጌ ማውጣት አይጠበቅብኝም። ስለዚህ ምን እናደርጋለን? ኮንትሮል ኬን በመጫን ሰዓት ኮማንድ ይሰጠኛል። ሲምፕሊ ገብቼ ሪፖርቲንግ ከዛ ከማወጣ እዚሁ ላይ ኮማንድ እናደርገዋለን ማለት ነው። ኤአይያችን ሰርች እንዲያደርግልን ምንድነው ሾሚ ባይ ቻርት ኦፍ አወር ሴልስ ዲስ ይር ግሩፕ ባይ ከስተመር ብዬ ነው ያዘዝኩት። which means እንግዲህ በፓይ ቻርት አድርገህ የዚህን ዓመት ሴልስ የከስተመር ግሩፕ አድርገህ አውጣልኝ ነው። በዚህ መልኩ ሰርች እናደርገዋለን። ኤአዩ ይሄንን ኮማንድ በመቀበል ፓይ ቻርታችንን ባጠየቅነው መሰረት ያወጣልናል ማለት ነው። እዚህ ጋር እንደምታዩት በዚህ መልኩ በአንድ ጊዜ ቻርታችንን እንደዚህ ይሰራልናል። እንደምታዩት ከለር ኮድድ ነው። እሱን የወርክ ፍሎ ላይ ማስተካከል ይቻላል። እያንዳንዷን ደግሞ እንትናችንን ማውሳችንን ሆቨር በመናረግ ሰዓት ያሳየናል ምን እንደሆነ፣ ምን ሪፕሬዘንት እንደሆነ፣ የማን ፋይል እንደሆነ። ለምሳሌ የአበባ ትራንስፖርትን ሄደን ብንከፍት ድሪል ዳውን ፊቸር ስላለው ቀጥታ ወስዶ ያሳየኛል። ወደ ሴልስ አናላይሲሱን እዚህ ላይ መስራት እችላለሁ። ሪካርዲንግ ከዚህ ከፍቼ ድሪል ዳውን አድርጌ ማየት እችላለሁ ማለት ነው ኢዚሊ። ቅድምም እንዳሳየኋችሁ በቀላሉ ተመልሰን ያለውን ነገር ማየት እንችላለን። በዚህ መልኩ እንግዲህ ኤአይ የዕለት ተዕለት ስራችንን የተለያዩ ሪፖርቶችን በቀላሉ እንድናወጣ
ያግዘናል ማለት ነው። ሶ ሆቨር በምናደርግበት ሰዓት እዚህ ጋር እንደምታዩት ያሳየናል ኤቭሪቲንግ። ከዛ ቀጥሎ ሪፖርቶችን እየገባን በምንፈልገው መልኩ በዚህ መልኩ በዲቴል ማውጣት ይችላል። ኤአይ ብዙ መስራት የሚችላቸው ነገሮች አሉ ኦድ ላይ። በኔክስት ቪዲዮዎች ሊድ ጄኔሬሽን ላይ እንዴት እንደሚሰራ ኤአይን ተጠቅመን ያሳያችኋለሁ። በዚህ መልኩ እንግዲህ ስራችንን አቅልለን እኛ የሚገባንን የምንፈልገውን ሪፖርቶች በአንድ አግኝተን ወደምንፈልገው ስራ መሄድ እንችላለን ማለት ነው። እዚሁ ላይ ከሆነ ደግሞ ቪዋችንን እየቀያየርን ፒቨት፣ ግሪድ በመሳሰሉት ቪዋችንን እየቀየርን ማየት ማውጣት እንችላለን። እንደምታውቁት ኦዱ ላይ በስፕሬድሺት ማውጣት እንችላለን። ሪፖርቶችን በኤክሴል በስፕሬድሺት አድርገን ኢምፖርት ኤክስፖርት ስለሚፈቅድልን ማውጣት እንችላለን። ሰው ይህን ይመስላል የዛሬ ያዘጋጀሁላችሁ ላይ ቤዝድ ያደረገው ሪፖርቴ። እንግዲህ ካምፓኒያችን ኤልዲክስ አይቲ ቴክ ፒኤልሲ ወይም ደግሞ 360 ግራውንድ ይባላል በትሬዲንግ ሲሙ። እዚህ ላይ በምናስቀምጥላችሁ እንግዲህ ኮል ቱ አክሽን በተናችን፣ ኢሜይላችን እንዲሁም ደግሞ ዌብሳይታችን ቪዚት አድርጋችሁ ሪኩዌስት ማድረግ ትችላላችሁ። ደግሞ ኢንትረስትድ ከሆናችሁ ኦዱ ወይም ደግሞ ሌሎችም የኢአርፒ ፕላትፎርሞች የምናቀርባቸው አሉ። የኦዱ ኦፊሻል ፓርትነር ነን፣ እንዲሁም የማይክሮሶፍትም ኦፊሻል ኢምፕሊመንተር ነን እዚህ ኢትዮጵያ ውስጥ። ኢንትረስትድ የሆናችሁ ካምፓኒዎች ፕሊዝ ኮንታክት አስ። ለዛሬ ቪዲዮ ጨርሻለሁ። አመሰግናለሁ።